ወመንፈስ ቅዱስ አሐዱ አምላክ አሜን። ከወልቃይት ዘተዋሕዶ ዓለም አቀፍ የመነኮሳት ጉባኤ የተሰጠ መግለጫ። የወልቃይት ዘተዋሕዶ ዓለም አቀፍ የመነኮሳት የሥራ አስፈጻሚና የስትራቴጂክ ኮሚቴ አባላት ጠቅላላ ጉባኤው በወሰነው መሰረት ከግንቦት 7 እስከ 8 2017 ዓ.ም ድረስ በኒው ሄቨን ከቲኬት ስቴት በደብረ መድኃኔዓለም ቤተክርስቲያን በመገኘት ስለ ሀገራችን ኢትዮጵያና ስለ ቤተክርስቲያናችን እየተፈጸመ ያለውን ግፍና መከራ በማውሳት የሁለት ቀናት ጉባኤ አድርገናል። በዚህም ሰዓት ሀገራችን ኢትዮጵያ ከመቼውም ጊዜ በበለጠና በከፋ ሁኔታ ህዝቦቿ በረሃብ እየረገፉ ያሉበት፣ በሰላም ወጥቶ መግባት ብርቅ የሆነበት፣ ያለ ፍትህ በየቀኑ የሚታሰሩበት፣ እንደ በግ የሚታረዱበት፣ ከትንንሽ የጎረቤት ሀገራት ሳይቀር ተንቀው የሚባረሩበት፣ በአጠቃላይ ግፉና መከራው ድንበርና ልክ አጥቶ ከአእምሮ በላይ የሆነበት ጊዜ እንደሆነ እኛም የምናውቀው ዓለምም የሚመሰክረው ሀቅ ነው። ለዚህም መፍትሄው ሁሉን ቻይ ወደ ሆነው አምላክ መጸለይ እና ሊቃውንተ ቤተክርስቲያን፣ ካህናት እንዲሁም ምዕመናን በአንድ ላይ በመሆን የቤተክርስቲያንን ሕልውና ለማስጠበቅ የሚቻለውን ሁሉ ማድረግ እንደሚገባ ተወያይተናል። በሌላ መልኩ ቅድስት ቤተክርስቲያናችን ከሐዋርያት ጀምሮ እስካሁን በተለያየ መስመርና መከራና ፈተና እያለፈች እየመጣች ቢሆንም በዚህ 7 ዓመታት የደረሰው ግፍና መከራ ተዘርዝሮ አያልቅም። የአብያተ ክርስቲያናቱ በእሳት መንደድ፣ የምዕመናን መገደል፣ የምዕመናን ካህናት ከሌሎች ዜጎች በተለየ መልኩ መታሰር፣ መደብደብ፣ መገደል፣ መሳደድ፣ ከማናቸውም የመንግስት ስራ መባረር፣ መገለል ተቆጥሮ የማያልቅ ግፍ ደርሶባቸው የነበረው ልዕልናዋ ሀገሪቱን እመራለሁ በሚለው አካል ዝቅ ብሎ የታየበት እንደዚህ ያለ ዘመን የለም። ይህ ሁሉ መከራ ሲፈጸም የቤተ ክርስቲያኒቱ ሉዓላዊ ስልጣን ባለቤት የሆነው ቅዱስ ሲኖዶስ ግን ምንም አለማለቱ፣ በተለይም ዓለም አቀፉ ማህበረሰብና የዓለም ቤተ ክርስቲያናት ምክር ቤት ሳይቀር ጉዳዩን በግልጽ ሲያወግዝ ቅዱስ ሲኖዶስ እያየ እንዳላየ እየሰማ እንዳልሰማ አልፎታል። ቅዱስ ሲኖዶስ የቤተ ክርስቲያንንና የልጆቿን ሕልውና ከማስጠበቅ ይልቅ ይህ ሁሉ ግፍና መከራ ያደረሰውን አካል በተለያየ አጋጣሚ እያወደሰና እያመሰገነ ይገኛል። በዚህም ሰሞኑ እንኳን ወደ ሀገራቸው እንዳይገቡ ተከልክለው የነበሩ 3 ሊቃነ ጳጳሳት በደላቸው ሳይገለጽ እነሱ እንደበደሉና በሀገር ላይ ጉዳት እንዳደረሱ ተቆጥሮ ቅዱስ ሲኖዶስ ጸሐፊው በመከልከላቸው የደረሰውን የሥራ መበደል ምንም አይነት መመዘኛ ሊስተካከለው የማይቻል ነው። ነገር ግን ሀገሪቱን የሚመራው መንግስት በአባቶቻችን ላይም ሆነ የደረሰውን የሥራ በደል እንደ በደል ሲያይ የበደለው መንግስት ሳይወቀስ በተቃራኒው መንግስትን ለማመስገን የተሄደበት ርቀት እጅግ የሚያስተዛዝብ ነው። በእነዚህ አበይት ጉዳዮች ላይ ከተወያየን በኋላ እኛ የወልቃይት ዘተዋሕዶ ዓለም አቀፍ የመነኮሳት ጉባኤ የሚከተሉትን ባለ 8 ነጥብ የአቋም መግለጫ አውጥተናል። አንደኛ፣ ሀገሪቱን እየመራ የሚገኘው አካል በቅድስት ቤተክርስቲያን ላይ በግልጽና በስውር የሚያደርገውን ጫና፣ በምዕመናን ላይ የሚያደርሰውን ሞት፣ ስደት፣ በኮሪደር ልማት ስም ልጆቿን በማፈናቀል ቤተክርስቲያንን ያለ ምዕመን ለማስቀረት የሚያደርሰውን በደል በአስቸኳይ እንዲያቆም እንጠይቃለን። ሁለተኛ፣ ቅዱስ ሲኖዶስ በዚህ ቅድስት ቤተክርስቲያንና ልጆቿ የሕልውና አደጋ ባጋጠማቸው ሰዓት ቤተክርስቲያኒቱን እንዴት እንደሚታደግ፣ ልጆቿን ከጥቃት እንዴት
እንጠብቅ በማለት መጨነቅ፣ መጠበብ፣ በየቀኑ መወያየት ሲገባው ዛሬም ጥቃቅን አጀንዳዎችን በመሰብሰብ በቋሚ ሲኖዶስ እና በአስተዳደር አካላት ሊያልቁ የሚገባቸውን የመዘናጊያ ነጥቦች ይዞ በምልዓተ ጉባኤው ደረጃ መወያየት መጀመሩን ስንመለከት እጅግ የሚያስገርም የሚያሳፍርን ጭምር ነው። ስለዚህ